ዋው በጣም ቆንጆ የሆነ ሳንዱች እዚህ ጋር ሰርተናል። እስቲ ደግሞ እንቅመሰው። በጣም ጣፋጭ ነው። እንግዲህ እናንተም ስሩና መክሩት። አሁን ወደ አሰራሩ እንሄዳለን። ሰላም ሰላም ቤተሰቦች እንዴት ናችሁ? ዛሬም በሌላ ቆንጆ ቪዲዮ ደግሞ ተመልሰን ተገናኝተናል። ዛሬ እዚህ ጋር የተወሰኑ አትክልቶች ስላሉኝ በእነሱ ደግሞ የአትክልት ሳንዱች እንሰራለን። ትንሽ ስጋ አረግበታለሁኝ ለልጆችም ስለሆነ እኔ የሚያስፈልጉኝን እዚህ ጋር አዘጋጅቻለሁኝ። ካሮትና በጥቅል ጎመን ነው የምሰራው። እዚህ ጋር ሽንኩርትም አለኝ፣ የፍሬሽ የሆነ የስጋ መጥበሻም አለኝ። እንግዲህ እዚህ ጋር በመጀመሪያ ስጋውን እየጠበስኩኝ ሌላውን ደግሞ አብረን እየከተፍን እንሰራለን ማለት ነው። እንግዲህ ቀድሞ መጥበሻ እዚህ ጋር ስለጋለ ትንሽ ለመጥበስ የሚያክል አይነት ዘይት አድርጌበታለሁ። የሚያስፈልገንን ያክል እናደርግና ስጋውን ነው ቀድሜ የምጠብሰው ማለት ነው። እዚህ እንግዲህ ስጋ ውሃ እንደዚህ እስከሚመጥ ድረስ ከተጠበሰ ሽንኩርቱን ነው ማረግበት። ቀጥሎ እንግዲህ ከሽንኩርቱ ጋር ትንሽ ይጠበሳል ማለት ነው። የምንሰራው ልክ እንደ ወጥ ሳይሆን ትንሽ ትንሽ ብቻ ጠበስ የምናደርገው ለሳንዱች ሲሆን ማለት ነው። ልክ እንግዲህ በዚህ አይነት ሽንኩርቱም ደግሞ ትንሽ ጠበስ ሲል ሌላውን ነገር ደግሞ እንጨምራለን ማለት ነው። እንግዲህ እዚህ ጋር ደግሞ ካሮቲን በዚህ መልኩ ፈቀፍቀዋለሁ። እናንተ እንደሚመቻችሁ በቀጫጭኑ መክተፍ እንችላለን። እንግዲህ ምንም ችግር የለውም ማለት ነው። እንደዚህ በዚህኛው መፋፈሪያ ሆነ ረዘም ስለሚል ቶሎ ለመጠበስ ቶሎ ነው የሚበስለው። ለዛ እንግዲህ ይሄን ያክል ይበቃኛል። ይሄን ያክል ፈቅፍቅ ያለሁኝ እሱን ደግሞ ጨምርበትና አብሮ ከሽንኩርትና ከስጋው ጋር ትንሽ ጠበስ ይላል ማለት ነው። እንግዲህ ስጋና ሽንኩርት ይሄን ያክል ተጠብሷል። ቶሎ የሚደርስ ምግብ ነው። እንግዲህ ለችኮላም የሚሆን ነው። ለመክሰስም በየትኛውም ሰዓት ልንበላው የምንችል ለልጆችም ለምሳቃ ራሱ ለመክሰስ ሰዓት መቋጠር እንችላለን። ቆንጆ ነው። እንግዲህ ካሮቱም ይሄን ያክል አብሮ ተጠብሶልኛል። ቀጥዬ ደግሞ እንግዲህ የጥቅል ጎመኑ መስቱም ልክ እንደ ካሮቱ በቀጫጭኑ ነው የከተፍኩት። ምክንያቱም ቶሎ ነው የሚበስለው እሱም። እዚህ ጋር ደግሞ እየተፈጨም መጨመር እንችላለን የስጋ መጥበሻችንን። እኔ እዚህ ጋር ፍሬሽ ስላለኝ ነው። እንግዲህ እሱንም ደቀቅ አድርጌ እንደዘርጌ እነሰንስበታለሁ። ጣዕሙ በጣም ቆንጆ ነው የሚሰጠው። በነገራችን ላይ አትክልቶቹን ለየብቻ መጥበስ እንችላለን። ስጋውንም ለብቻው ካሮትና ጥቅል ጎመኑን ለብቻ ጠብሰን አንድ ላይ መቀላቀል እንችላለን። እንግዲህ በዚህ መልኩ አትክልቶቻችን እየተጠበሱ ነው። እንግዲህ የሚያምር ከለር አላቸው። እንግዲህ ካቤጅ እርጥበት ስላለው በራሱ ውሃ ነው እንዲበሰል የምንተወው። በጣም እስኪጠፋ አይደለም እናበስለው፣ ምክንያቱም እንደ ወጥ እንዳይሆንብን። እዚህ ጋር እንግዲህ የተለያዩ ስፓይሶችን መጨመር እንችላለን እንደምንፈልገው። የቆጭቆጫ ቃሪያ፣ እዚህ ጋር የነጭ ሽንኩርቱን የጨመርኩበት፣ ሚጥሚጣ ሁሉ መጨመር እንችላለን። ሌሎች አትክልቶችም ካሉን እነሱንም ደግሞ ማካተት እንችላለን ከመጀመሪያው ማለት ነው። እንግዲህ በዚህ መልኩ አትክልቶቻችን እየተጠበሱ ናቸው። እንግዲህ መጨረሻ ላይ ለማጣፈጫ ጨው እንጨምራለን። ቆንጆ በርበሬም እናደርጋለን። እዚህ ጋር እንግዲህ ቃሪያ ነው ከተፈረገ ቃሪያን የጨመርኩበት። ሌሎች የሚያቃጥሉ ነገሮችንም መጨመር እንችላለን።
እንግዲህ በዚህ መልኩ አትክልታችን ተጠብሶ አልቋል። ይሄንን እንግዲህ በምንፈልገው ነገር መብላት እንችላለን። በዳቦም መሆን ይችላል። እዚህ ጋር እኔ ቂጣ አለኝ። ልክ እንደ ለቦልቶ እንደምንጠቀመው ቂጣ አይነት ባለን ነገርም ማድረግ እንችላለን ማለት ነው። ዋናው ለመብላት እንዲያመች ነው ማድረግ ያለብን። በነገራችን ላይ በጣም ቆንጆ ነው። እኔ በጣም ነው የምወደው ይሄንን። ልጆችም በጣም ነው የሚወዱት። ለአዋቂዎችም መሆን ይችላል። እንደዚህ ራሱ ተይዞ መግመጥ ይቻላል። እንደዚህም ደግሞ ቆርጠን ማቅረብ እንችላለን። በጣም እንደምትወዱት ተስፋ አደርጋለሁ። እንግዲህ ዛሬ ምግባችን ይሄንን ይመስላል። አጠገቡ እንግዲህ የቀረውን አትክልት አድርጌያለሁ። በቺፕስ ማድረግ እንችላለን፣ በካቻፕም ሌሎች በምንፈልገው ነገርም መብላት እንችላለን። በጣም እንደምትወዱት ተስፋ አደርጋለሁ። በሌላ ቆንጆ ቪዲዮ ደግሞ መልሰን እንገናኛለን። እስከዛው አመሰግናችኋለሁ። እንግዲህ ቪዲዮውን እንደተለመደው ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ወዳችኋለሁ። ባይ